Jennifer's ساكن نجاوت بدكتور يسقطر ينسسب سكراي بادرقو يما تكز لما فوزز هايا جزلك تات وندت جز كورلا ساك لجاوت هاي دردر يسم بك مرات يس 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 دكتور يس ሰላም የዶክተር ኤስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም ቀውጢና ባበዱ ቪዲዮዎች ጎን ለጎን ተከስቻለሁ ማለት ነው። እስከ ቪዲዮ መጨረሻ የትምንቅንቅ የለም ፈታ ዘና ፏፈሽ ነው የምንለው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች እሷን በመጫን እኔ ቪዲዮ በለቀቁ ቁጥር ኖቲፊኬሽን እንዲገባላችሁ አድርጉ። ይሄ ከጉማሬ መለስ የሚለው ፊት ገጭ ይላል ማለት ነው። ፍለፊት ቪዲዮ በለቀቁ ቁጥር ለመሳቅ ዝግጁ ከሆናችሁ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ። ታዋቂው ቲክቶከር አዶናይ ታዋቂው አርቲስቱን ቤቱ ጋብዞታል። እስኪ እንየው አብረን። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች አላማ ላላቸው ሰዎች ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይስ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50,000 መስጠት እንችላለን። 100,000 ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብራለን እንዴ ባካል በእናት ሲሪየስ የነባክ እንዴ ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባካል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዋው ዲቻ ቮይስ ያስ ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ ለኔ ናይ ነበር እዚሁ። እንዴት ነህ? How's everything good? ዋው ናይስ ናይ ነበር። በዛ በኩል ያለሽ ጾም አላችሁ እንዴ ወይስ በቃ? ዋው እንግዲህ አብዛኞቻችሁ እንዳያችሁት በባለፈው ሳምንት ሰይፉ ሾው ላይ ቀርቦ ዳኒ በጣም የሚያሳዝን ነገር ተናግሮ ነበር። በጣም አንጋፋ አርቲስት ነው። በጣም ታለንትድ አርቲስት ነው። አዶናይ ደግሞ እያደረገ ያለው ነገር በጣም የሚበረታታ ነው። ቲያትሩን ገብታችሁ እንድታዩ ትኬት በደንብ እንድትቆርጡና ዳኒ እንድታበረታቱት ነው አዶናይ ይሄንን ነገር ጥሪውን ያቀረበላችሁ። ስለዚህ ሁላችንም ዳኒን ሰፖርት እናደርገዋለን ማለት ነው። ወይ ባጢስ ያጠባል ብላችሁ እንዳያሰፋብኝ፣ ይሄ ነገር ጭሱ እየገባብኝ ነው ያጠባል ብላችሁ እንዳታሰፉብኝ። ለመጀመሪያ ጊዜ ወይ ባጢስ ተጠቅማ እንዴ ጭሱ እየገባብኝ ነው አጠባለሁ ብላችሁ እንዳታሰፉብኝ ብላ ከስተመራችን ትንሽ ይዘና አድርጋን ነበር። እኛም ደግሞ ወይ ባጢስ ለወገብ ህመም፣ ለማህፀን ኢንፌክሽንና ማሳከክ፣ ለቆዳ ጥራት፣ የወለደችን ሴት ማህፀን ወደ ቦታው እንደሚመልስና ሌሎችን በጣም ብዙ ጥቅሞች እንዳሉ ከነገርናት በኋላ ወደ ስራችን ገባን። እነዚህን ሁሉ ተፈጥሯዊ ግብአቶች በመጠቀም የጾም ነው የፍስክ ብላ እስክትደመም ድረስ በደንብ ትሪት ካደረግናት በኋላ በህል ማሳጃችን ማሳጅ አድርገናት እስቲም ገብታ እግሯን ፔዲኪዩር ተሰርታ ጸጉሯን ካክስ ገብታ እንዲሁም ደግሞ የተልባ ጁሳችንን ጠጥታ ዋጋው 2500 ብር ነው ስንላት ማመን ነበር። የምር ግን ይሄ ወይ ባጢስ የሚባለው ነገር እየሆነ ያጠባል። እስኪ ሐሳባችሁን እስኪ በኮሜንት ሴክሽን ጻፉልኝ። እኔ ግራ ስለሚገባኝ ነው። ብዙ ጊዜ ስሰማ እንደዛ ይባላል እና ትንሽ ጥርጣሬ ቢጤ ያለችኝ። ፎሎ ያረጉኛል፣ አንፎሎ ያረጉኛል። ተቀባለ ለምንድን ነው? እውነት የምሬድ ነው። ፎሎ ያረጉሽና ከዛም ፎሎ ያረጉኛል። መንቀሳቀስ አልቻልኩኝም። ፎቶ ላይ ኢንስታግራም ላይ እንደምናየው አይነት ትክክለኛ ህይወት ነው ያላት ወይንስ እያስመሰለች ነው? እያስመሰልኩ አይደለም፣ አላስመሰልም። እኔ አሁን
ለማስመሰል ረጅም ጊዜ ያለኝ ብዬ አላስብም። ራሴን ሆኜ ነው የምኖረው። ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ አትቀበለኝም። እነዚህ ፎቶዎች ያው በአመት ሁለቴም አንዴም ሊሆን ይችላል ወጥተህ የምትዝናናቸው ለራስህ ጊዜ የምትሰጣቸው ናቸው እንጂ ዴይሊም ኤቭሪዴይ ማደርገውም ነገርም አይደለም። እንግዲህ ብሩክቲ ኢንስታ ላይ በብዛት የምትለቃቸው ሌክዠሪ የሆኑ ፎቶዎች አሉ፣ አነጋጋሪ የሆኑ ፎቶዎች አሉ። ለነሱ ለተጠየቀችው ጥያቄ የሰጠችው ምላሽ ነው የሁል ጊዜ ህይወቴ ሳይሆን በአመት አንዴ ሁለቴ ወጥቼ የምዝናናበት ፈታ ምልበት ቦታ ላይ የምነሳቸው ፎቶዎች ናቸው እንጂ በየቀኑ የማደርገው ነገር አይደለም ባይናት። እንግዲህ ያንዳንዱ ህይወት ሰማይ ጠቀስ ነው፣ ያንዳንዱ ደግሞ ምድር ጠቀስ ነው። የኔ አይነቱ ማለት ነው። የኔ አይነቱ አንተ ደባልከ አቤት ውጭ ሀገር እኮ ሬሳ ይቃጠላል እና ለምን እኛ ሀገር አይቃጠልም? በቁማችን ነደናል። እውነቱን ነው። በቁማችን እኮ ነደናል። ኢትዮጵያ ውስጥ እንደ ዳቦ ነው አያውም። እንደ ዳቦ ከስርም እሳት ከላይም እሳት መሀልኛ። እውነቱን ነው። በቁማችን ስለተቃጠል ስንሞት አንቃጠልም፣ እንቀበራለን። ያው ሂሳቡ ባላንስ ሆኗል ለማለት ነው። እውነቱን ነው። አባይ ፍቱኝ ኃጢአት ሰርቻለሁ ለአንዱ የለም ብዬ ለአንዱ ሰጥቻለሁ አለቻቸው። ለአንዱ የለም ብለሽ ለአንዱ ተሰጠሽ፣ ለእኔም ስጭኝና ያርፍታሽ። አምስትም ስድስትም ይሸመታል ጓያ የማትናገረው ትንጣብኛል። ኧረ ዘንድሮ በትልቁ ነው የባሰው። ይሄ 2018 አገባቡም ልክ አይደለም፣ አወጣጡም ልክ አይደለም። ደግነቱ እየተገባደደ ነው፣ እያለቀ ነው። እሳቸው አሁን ትልቅ ሰው ነው። ስለዚህ ነገር ማውራት አለበት። እርሶ አንድ ግሮት መቃብር ውስጥ ነው አንዱን ጨምሮ ፍግም ማለት ሲገባውት እዚህ መተው ትውልድ ያበላሻሉ። አናልዲነን አንጡሽጡሽ ይመለሱ፣ ጋሼ ይመለሱ። አዎ እርሶን እኛ ሽቅባን መክረም እርሶ እኛን ቁልቁ ይመክሩናል እንጂ በዚህ ድሜት መቁጠሪያ ያርገው ነጠላ ጣፍተው ለሀገርም ለወገንም መጸለይ ሲገባውት ብልግና ያወራሉ። እዚህ መተው ብላሽ ትውልድ እንዳልል የቆዩ ነው እርሶ። አይ ጊዜ አይ ዘመን ያለ ምን ሆነሽ ነው? ባለስ የት ካያ ይመረም ብዬ ጠንቋዩ ቤት በሄድ ከኔ ጋር ካደርሽ ይተዋል ብለው አሉኝ። እና ወደዛ ነው የምትሄጂው? ወደ እሳቸው እየሄድኩ። ሩቅ ነው እንዴት? ትንሽ ራቅ ይላል። አች እዛ ድረስ ከምትሄጂ እኔም እኮ ትንሽ መጠንቆል እኮ ሞክራለሁ። ምንድነው የምትጠነቁለው ወንድሜ? የምትጠነቁለው ሌላ ነገር ነው። አንተ ጥንቆላ ሳይሆን የምትጠነቁለው ሌላ ነገር ነው። ስለዛ ተመለስ፣ ሰውን አታሳስት። አንቺም ጦንቃይ ቤት አትሂጂ። በቃ ባልሽ ካስቸገረ መፍታት ነው እንጂ ጦንቃይ ቤት አንድን ስህተት ለማረም ሌላ ስህተት መስራት ጥሩ ነው ብዬ አላስብም። አንተ ግን ጠነቁላለሁ ያልከው አይነን ነበር መጠንቆል። ተመለስ፣ ከዚህ ድርጊት ተመለስ። ድንግል ሴት ካጣህ ቆመ ቅር ድንግል ሴት ካጣህ ቆመ ቀር እንጂ ማንም ጥቤ የተጫወተባትን ማንም የተጸዳዳባትን ማንም ጨምላቃ ማንም ጮምልቁልቅ ሲግማ የተጫወተባትን ማንም የማንም ሙድ መያዣ የሆነችን እንደገና ደግሞ አንተ ላይ ሙድ ለመያዝ እሷን ከምታገባ የእውነቴን ነው መነግርህ ቆመ ብትቀር ይሻላል። ያራዳ ልጅ ድንግል ሴት ካጣህ ቆመ ብትቀር በቃ እንዲሁ እንደ አቋምህ ማለት ነው። በነገራችን ላይ ድንግል ያልሆነች ሴት የሚያገቡ ወንዶች አቋም የላቸውም፣ ልፍስፍስ ናቸው፣ ደካሞች ናቸው። ማንሳቱላ ስለማይችሉ ይመስላል። እንዴ ይሄ ሐሳብ ልክ ነው ብላችሁ ታስባላችሁ? እሺ ድንግል ያልሆኑትን ማን ያግባ? ድንግል ብቻ አግባብል። እኔ የምለው አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ያለኝ እኔ አሁን ለወንዶች በተለይ ለወንዶች የሴቶቹን ድንግልና እየወሰደ ያለው ማን ነው? መልሶ ደግሞ ድንግል ካልሆነች አላገባም እያለ ያለው ማን ነው? እኔ እኮ ግራ ገባኝ። አንድ ወንድ ነው እንዴ እዚህን ሁሉ ሴት የሚወስደው? ስለዛ ይሄ ነገር ልክ አይመስለኝም። እስኪ እናንተ ሐሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡልኝ። ይሄ ሰውዬ ደግሞ ድንግል ብሎ ሊሞት ነው። ራሱ እኮ ከአህያ ጋር ስሪያ ሲፈጽም ነበር ብሎ ያለ ሰው ነው። ግን መልሶ ደግሞ ብቻ ቻለም እንደዚህ ነች፣ ዝብርቅርቅ ነች። እስኪ ሐሳባችሁን እናንተ በኮሜንት ሴክሽን አስቀምጡልኝ። ቺቲንግ ምርጫ ነው። ቺቲንግ ባይ ዘ ዌይ ምርጫ ነው። የሆነ ሰው ተሳስቶ ወድቆ ዘሎ አይገባም። ቺቲንግ የሚጀምረው ሀይ ብሎ ከመጻፍ ግዴታ አልጋ ላይ ስትወጣ አይደለም ቺቲንግ የሚጀምረው። ያ ሰው ኢንተረስትድ ሆነ ሀይ ብለህ ስትልክለት ይጀምራል። ስልክን መደበቅ ስትጀምር ከፓርትነር ያኔ ይጀምራል። ጽሁፉ ምን ይላል? ቻት እዚህ ኳስ ግዴታ እዛ መገኘት አይጠበቅብህም ለለው አልጋ ላይ። እሱማ በቃ አለቀኩ፣ የመጨረሻው ነው እሱ። ስለዚህ ቺቲንግ መርጠህ የምታደርገው ነው፣ ተገዳደ ነው። አንዳንድ ሰው ድንገት እኮ ምናምን የሚል ሳላ ነው። ድንገት አይደለም፣ ተያይተ ነው፣ ተዋደ ነው፣ ተፈላልገ ነው። ከዛ በኋላ ነው ዋናው ነገር ላይ የምትደርሰው ማለት ነው። እስኪ እናንተ ሐሳብ ምንድነው? ቺቲንግ ምርጫ ነው እንጂ ድንገት የሚፈጸም ነገር አይደለም። ቺቲንግ በፍላጎት የተመሰረተ ነገር ነው የምትለው እህታችን፣ በእኔ በኩል ትክክል ነው ብዬ ነው የማስበው። ጽሁፉም ደግሞ ቻት እዚህ ኳልስቱ ቺት ይላል። እውነት ነው፣ ተቀብያለሁ። እውነት ነው። እስኪ እናንተን ሐሳብ ደግሞ ጻፍ አድርጓት። ቆንጅና ወንጀል ቢሆን ኖሮ
እድሜ ልክ ሊፈረድብኝ ነበር ነው የምላቸው። ኮረይ ሽኮሪና ማአረይ እውነትም ቆንጆ ነሽ ምን ይወጣልሻል? ትንሽ የኪስ ነገር ይመስለኛል እንጂ ይሄ የሚለቃለቁትን የሚቀቡትን የሚወለወሉትን ብትቀቢ እንዴ በጣም ፍንተው ያልሽ ቆንጆ ነሽ። ማንም ሰው ቆንጆ ነው። ያው የድህነት የኪስ ጉዳይ ነው እንጂ ኪሱ ከሞላ ቆንጆ ነው። ሁሉም ሰው ቆንጆ ነው። እኔ ራሴ ቆንጆ ነኝ ኪስ ቢሞላ። እንዲህ ድፍጥጥ እንደሆንኩ እንዳይመስላችሁ። ሰው የሚበላውን የሚመስለው ይባላል። ሽሮ እየበላው ታዲያ ምን ልምሰል? ይኸው በቃ የሽሮ መልክ ነው ያለኝ። ስለዚህ አንቺም ቆንጆ ነሽ። ኪሳችን አበጥቤል ሁላችንም ቆንጆ ነን። እንደውም የአንድ አባት የአንድ ልጆች ነው ምን መስለው። እርግጠኛ ነኝ። አጫጭር ሙዞች ቁመታቸው ነው እንጂ ያጠረው በጣም ጣፋጭ ናቸው። አጫጭር ወንዶቹም እንደዛው ናቸው። ቁመታቸው ነው እንጂ ያጠረው ስራቸው ይሄንን ነው የሚያክለው። እመኑኝ፣ አጫጭር ወንዶችን አትናቁ። እንዴ የኔት ለምንድን ነው ሚስጥራችንን የምታወጪብን? ሚስጥራችንን አታውጪብን። እኔ አሁን ለምሳሌ አጭር ነኝ። አጫጭር ወንዶች ቁመታቸው ነው እንጂ አጭር ስራቸው ረጅም ነው ትያለሽ። የምን ስራ? ምን አይነት ስራ? ቁፋሮ ነው? ቁፋሮ ላይ ከሆነ እንደ ሁኔታው ነው። ብቻ ብዙ አስወራሽኝ። ተመለሽ። አንቺ ስተሽ እኔን ማሳትሽኝ። ተመለሽ። ሁላችንም እንመለስ። እንደዚህ የምንሆን ሰዎች ሚስጥራችንን ደግሞ አደባባይ ላይ ወጥተሽ ዝርግፍ አታርጊ። አሳፈርሽኝ። ወንድ ልጅ አንቺን ሳይወድሽ ከአንቺ ጋር ረጅም ጊዜ መቀመጥም ማሳለፍም አይፈልግም። ነገር ግን ወንድ ልጅ ሲወድሽ በደንብ ያስታውቃል። ይንከባከብሻል፣ ይጠብቅሻል፣ እንደሚወድሽ ይነግርሻል፣ እንደሚያፈቅርሽ ይነግርሻል፣ ላንቺ ይገባሻል ብሎ የሚለውን ነገር ሁሉ ያደርግልሻል። አንቺን ደስተኛ ለማድረግ ነው እያንዳንዱን ነገር የሚያደርገው እና እንዳይቀልብሽ። ይሄን የሚያደርገው አንቺ ስለሆንሽ ነው። እንዳይቀልብሽ። አፌ ቁርጥ ይበልልሽ። በቃ እንዳንቺ አይነቷን እንደው የት አግኝቼ ተንበርክኬ ቀለበቱን ላርግልሽ? እንደው የእጅሽን ጣት ባጣን የእግርሽ ጣት ላይ ያረጋለሁ ቀለበቱን። እውነቴን ነው የምልሽ። እንዳንቺ አይነት ሴት እኮ ቢያበዛልን ኢትዮጵያ ውስጥ ሰላም ይሰፍን ነበር። የሚረዳን ጠፍቶ እኮ ነው እየተጎዳን ያለ ነው። ስለዛ እህቴ ክብረት ይስጥልን። እቺ ልጅ በተገኘችበት ትፈቀር፣ ትወደድ። በቃ በተገኘችበት ትወደድ። እኔም ስለወደድኳት ማለት። እስቲ እችን ህፃን ልጅ እንስማት እስኪ አብረን። እንዴት ድንግልናሽ አስወሰርሽ ትለኛለህ? ከመቶ እኮ 80% ገጠር ላይ ነው ያለው። ስለዚህ በዚህ በጀሪካን ምክንያት ድንግልናችን አይሄድም። በዚህ ድንግልና የሚሄድ ከሆነማ የቄስ ሚስት ማን ትሆናለች? ይገርማል። እሳቱ ትውልድ ማለት ይሄ ነው። በቃ ትልቁን ሰውዬ ቁጭ አድርገው ይመክራሉ። ገና ከመሬት ሳይን ካፌ ወደቁ ጥሬ ነው እኮ የሚያክሉት፣ ግን ሰውን ቁጭ አድርገው ይመክራሉ። በቃ እሳቱ ትውልድ ማለት ይሄ ነው። እውነቷን ነው። እኔ ሲመስለኝ ድንግልና በሸክም ሊጠፋ አይችልም። አዎ አይችልም። ሰበብ ነው እንጂ እንዳለችው 80% ድንግልና ያለው ገጠር ላይ ነው ብላለች። በቃ በሸክም የምታሳብቡ ሴቶች ይሄው ጉዳችሁ ወጥቷል። በቃ ሚስጥሩ ወጥቷል። ስለዛ አታሳቡ፣ ተቆጠቡ። አዎ ለትዳር የማትሆን ሴት አንደኛ የምትገላለጥ ሴት። ትክክል። የሆነ ሰውነቷን የሚያሳይ ሰውን የሚስብ አለባበስ የምትለብስ ሴት። ሁለተኛ ልታይ የምትል ሴት። ትክክል። ሶስተኛ የማታከብር ሴት። በቃ በጣም ልክ ነሽ። ግን አንቺ እንደዛ ነሽ ወይ ነው ዋናው ጥያቄ። አንቺ እንደዛ ነሽ ወይ? እስቲ ግልጽ አድርገሽ አሳይና እንደ ሁኔታው እናርግ። አዎ ካንቺ እንጀምር። ሁሉ ነገር ካንቺ ይጀምር። አትገላለጭም ወይ? ታከብሪያለሽ ወይ? እነዚህም ደግሞ በኮሜንት ትመልሽልኛለሽ ብዬ አስባለሁ። ጻፍ አድርጊያትና እንደ ሁኔታው ስልክ ልንለዋወጥ እንችላለን። እኔ ራሴ ምንድነው መቀባጥረው? ግን ምን ሆናችሁ ነው የተባጠሳችሁት? ኢጎ አሸነፈ። በቃ እሺ ታረቁ። ምን እሺ ነው ችግሩ? እኮ መታረቅ አይደለም እንደ ድሮ መሆን እንጂ። በቃ እኔ ልሸነፍና እንታረቅ። ብራሽኝም አረሳውህም አለመኖርህን ለመድኩት እንጂ። የመጨረሻ መልእክቴ ነው። ደግም ያረብሽሽም ደህና ሁኚ እሺ። እኔ ወታረደ ኧረ አያስቅም። የሰው ልጅ ሲንገዳገድ ይደገፋል እንጂ አይገፈተርም። አይዞሽ በቃ ጀለስ የመጀመሪያ ፍቅር መማሪያ እንጂ ትዳር አይሆንም። በቃ ያራዳ ልጅ ጠንካራ መሆኑ ምርጫ ሳይሆን ግዴታ ነው። በርታ በይልኝ ወንድም ጥላ። ቸላ ካለችማ ያንተን ቦታ የሚተካ ሰው አግኝታለች ማለት ነው። አዎ ልክ ነህ። የሆነው ሆኗል፣ ተምሬበታለሁ። ግን መቼም ቢሆን ስህተቴን አልደግመውም። መፈጠሬን አሁን ገና ጠላሁት። እውነቴን ነው። መፈጠሬን አሁን ገና ጠላሁት። በእነዚህ ልመከር የመጀመሪያ ፍቅር መማሪያ እንጂ ትዳር አይሆንም አለ እኮ። በእነዚህ ልመከር የመጨረሻው ዘመን በቃ
መቃብራችንን ቆፍር በቁመታችን ልክ ሳጥናችንን እናስራ ግድ የላችሁ። ይሄ በቃ የመጨረሻው ዘመን ያቃተኝ ነው። አሁንማ ያቃተኝ ነው። በአንድ ጮጋራ የምችላችሁ አይመስለኝም። እኔ ኢትዮጵያኖች ትንሽ እየከበዳችሁኝ ነው። ለማንኛውም እስቲ እንቀጥል። እንጀራ በላም ለምትሉ ሰዎች አዎ አልበላም፣ ግን ልሞክረው። ይሄ እንጀራ ማለት ነው አሩ ነው ከምን እንደሚሰራ ግን This is ቅጣ እንጀራ አይደለም። እንጀራ እንዲህ ነው እንዴ ጋይስ? ስኳር ነው እንዴ? ወይ ይሄ ደግሞ ሎሚ ነው። ለምንድን ነው እንደ ቂጣ እዚህ ጋር ያለው? እዚህ ጋር ብዙ ሰዎች አይኖች አሉት፣ እዚህ ጋር ደግሞ የለውም። ለምን መሆን የለበትም? ሁለቱም አይን መኖር አለበት። ኧረ አይንሽ ይጥፋልል። ምን ያንቺን ምን አይነት ትውልድ ምን አይነት ጊዜ ላይ ደረስን እንዴ? አለማጋገራችሁ ሲገርምን፣ አለማብኳታችሁ ሲገርምን፣ አሁን ደግሞ እንጀራ አለመብላትን እንደ ትልቁም ነገር ይዛችሁብን ትመጡ። አይን ለምን ከጀርባ ብቻ ከዚህም አይን ይኑረው አለች። እንደዛ ከሆነ ጥሩ ነው። አንቺ ያንቺ አይን ከፊት ለፊት ብቻ ለምን ከኋላም ይሁን ሩሻ? እንደዛ ከሆነ አዎ ፈሪው ብልጡ ወደ ኋላ ሲሸሽ አይን አለው በቂጡ ያለው ሰውዬ ትዝ አለኝ። እንደዛ ነው በቃ። እንደ አሁን አንቺን መስልሽ እንደዛ ቂጥሽ ላይ አይን ቢደረግልሽ ልክ ለእንጀራ ያሰብሽው ሐሳብ ላንቺ ይሆናል ማለት ነው። ልክ እንደዛ ነው በቃ። የነህት የሰው ልጅም ያለው አይን ከአንድ በኩል ነው፣ ለእንጀራም የተሰጠው አይን ከአንድ በኩል ነው። እንጀራ መጋገሩን ባትቀባጥሪ ደሞ አንድ ወዳችንን እንጠቀጥቅበት ምግባችንን ባትናገሪበት በቃ ባትናገሪ። ይሄ በርገር ትውልድ እኮ መገራ መጣ። እሱ እኮ ነው እዚህ አቅፎ ደግፎ እዚህ ያደረሰ። አንዴ በድርቆሽ፣ አንዴ በሻጋታ፣ አንዴ አነባበሮ፣ አንዴ በንጎቻ እያደረገ ደጋግፎ እዚህ ያደረሰን እሱ ነው። እና እሱን ስትናገሪብኝ ትንሽ ቅር ይለኛል፣ በጣም ቅር ይለኛል። ጆንያ የሚቆመው በእህል ነው፣ እኛም የሚቆምነው በእንጀራ ነው። ስለዛ ተከበሪ፣ ተመለሽ። የእናቱን ቃል ያከበረው የ8ኛ ክፍል ተማሪ አልሽን አላጠፍኩምማ። የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሪ ይኖራችሁ ነበር? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እውነቱን ነው። እስኪ እናንተ እንደዚህ አይነት ጥንካሬ ይኖራችሁ ነበር? እናታችሁ ሞታ ፈተና ላይ ሄዳችሁ ፈተናን ተፈትናችሁ ከዛ ደግሞ ቀብራችሁ መልሳችሁ ደግሞ ፈተና ላይ ስትቀመጡ ማለት ነው። ህመሙ በጣም ከባድ ነው። በጣም ጀግና ልጅ ነው። እስኪ የእናንተ ሐሳብ ምንድነው? እስኪ በኮመንት ሴክሽን አሳውቁልኝ። ላቡሽዬም እናት ነፍሷ በአጸደ ገነት ትረፍ፣ እግዚአብሔር ነፍሷን ይማርልህ፣ እግዚአብሔር ቤተሰቦችንና አንተን ያጽና። በጣም ለምትወዱት ሰው የሚላክ የመጽሐፍ ቅዱስ ጥቅስ በጣም ለምትወዷቸው ሰዎች የሚላክ የመጽሐፍ ቅዱስ ክፍል ይሄ ከተላከላችሁት ኦብቪየስ በቃ በጣም ነው። እስኪ እንስማ። እንደዚህ ይላል ኦሪት ዘኍልቍ ምዕራፍ 6 ቁጥር 24 ጀምሮ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። አሜን። እስኪ እናንተ ብትሆኑ ይህንን መልእክት ለማን ነው የምትልኩት? እስኪ ይህን የመጽሐፍ ቅዱስ ክፍል ለማን ነው የምትልኩት? እኔ አንድ ሴት አስታውሳለሁ። የቤቱ ታላቅ ልጅ ናት። 30 ዓመት ሞላት፣ አላገባችም። አንቺ ቆሞ ቀር ትባላለች። ከነ ክብሯ ማግባት ነው የምትፈልገው። ታናናሾቿ አገቡ፣ እሷ አላገባችም። በ35ቷ ትዳር አልመጣም። ከነ ክብሬ ነው ማገባው ብላ ትጠብቃለች። 36 አልመጣም። ሰው ሁሉ ይሰድባታል። አረጀች፣ ሸበተች ይላል። ከዛ በኋላ በ39 ዓመት መጨረሻ ላይ ቢዘገይም የሚቀድመው የሌለ ረፈደብኝ ስትል ብቸኛ ስትሆን ባዶ ስትሆን ብቸኝነት ሲሰማ በሮቹን ከፈት አድርጎ ሰማያትን ሰንጥቆ የሚመጣው የምሕረት ጌታ፣ የሰላም ጌታ፣ የፍቅር ጌታ ወደ አንተ ይመጣል። አሜን በል። አዎ አንዳንድ ጊዜ ባዶነት፣ ብቸኝነት የሚሰማችሁ ሰዎች ያው እግዚአብሔር ምስክሬ ነው፣ እግዚአብሔር ይመጣል ወደ አንተ። ከዛ እርፍ ትላል፣ ማልቀስ ትጀምራለህ። ከዛ ለዚህ ነበር ትላል
39 ዓመት መጨረሻ አካባቢ አንድ ሰው ተዋወቀች። በሁለት ወሩ ላገባሽ እፈልጋለሁ አላት። በሶስተኛው ወር ሽማግሌ ልኮ አገባት። በ45 ዓመቷ 5 ልጆች ወልዳለች። ዋው! ታናናሾቿ 5 ልጆች አልወለዱም። ማን ይሰጣል? ማን ይሰጣል? አዎ ተረጋጋና ቁጭ ብለ እግዚአብሔርን ጠብቅ። ታናናሾቿ በ2 ልጅና በ3 ልጅ ነው የቀሩት። እሷ የቤቱ ከሸበተች በ40 ዓመቷ አግብታ እስከ 45 ዓመት ስንት ልጆች አላት? ለሰው ማይቻል ለማን ይቻላል? መካኒቷ 7 ወለደች ይላል መጽሐፍ። ዋው ዋው ዋው! ጥሩ ትምህርት ነው አይደለ? በተለይ እድሜ ሄዷል ብላችሁ ለምታስቡ እህቶቻችን ይሄ ትልቅ ተስፋና የእግዚአብሔር ታምር ይመስለኛል። ስለዚህ ለእናንተም ጊዜ ያለ አይዟችሁ፣ ለእግዚአብሔር አይረፍድም እና ይመጣል። ብረት መዝጊያ የሆነ ባል ይመጣል። የዛኔ ይሄው አውቶማቲክ ላይ አድርጎ ተር 5 በአንድ ጊዜ በቃ እንደዛ ነው የሚሆነው። እና ምንም እንዳትጨነቁ፣ እንዲች ብላችሁ ሐሳብ እንዳይገባችሁ፣ ይመጣል። አረሳም ውለታሽን እንዴት ደስ ይላል። መክረሽን ደግነትሽን። እናቴ ደህና ነዎት? ደህና ነኝ። እንዴት አሉ? ያለው ሁሉ ሰላም ነው? ተመስገን ነው። መልካም ይሆናል። ችግር የለውም አባዬ። ደህና ነዎት አባዬ? ደህና ነኝ። እንደኔ ደህና ነኝ። ምን ሆኖ ነው የኔ እናት? ዝም ብሎ ነው ደርሶ ነው እንዲህ ያደረገው። አይናቸውን ያመሙ? አዎ አይኑን ደርሶ አመመው። ሆድ ህመምም አለበት ደርሶ ግድል የሚያደርግ ቅንጭላቱም ነው ዝም ብሎ መፍረስ ነው። ህመሙ እንትን ያለ ነው እና ቅንጭላቱም እንትን አለው። ሆድ ህመምም አለበት። አሁን ልጅም የለው ዝም ብሎ አሁን ያሉትን ቁመኖች ሲጨፈጀው አሁን እንዲና እንዲመባያ የለው እንቀሳቀስ ምን ብዬ ፈጀሁትኝ በመኪና በእንትን እያሉ ፈጀሁኝ። አሁን ባዶአችን ነው ባዶውን ነው ያለ። ዝም ብዬ እንግዲህ እኔ ወስጄ እዚያው ልጣለው እንጂ ነው ያልኩኝ። አዚ ሊያሳክሙ መጥቶ አሳክም ለወስድ ወንድሜ ነው ሰዋተች እቺ እንደካመት የበህዲት ናታች አሁን መከራ አሰቃይቼ አንዳራ አመላለስኩት እኔ ነኝ። ያዳካው ልጅ አጣሁ የሚያማልሰ ልጅ አልወለዱም። ወልድም ቢያለው እየሞተም ቢያለው በቃ ባዶውን ሆነ። ምን አደርጋለሁ? ቁጭ ብሎ ሳየው ያገኛን ጸለጸልና ራሱን ይችላል ብዬ ብል ጸለጸልና አጣ። ደግሞ እንኳን ላድነው ከየት ነው የመጡ? አጃ ወደ መቀጣዋን የምትባል አጃ መቀጣዋ። እማዬ አቤት። እኛ የሆነ ነገር እናግዘውት ብለን ነው። እሺ ለትራንስፖርትም ከምናም ካስፈለገው ለሱ ይሆን። እሺ 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 አባቴ አረ መኪናው ብቻ እቺን ሲያዙልኝ አለሰነ እሺ ነው የቀና አምላክ ነው። አሁን ለዚህ እየተደረሰ እቺን ሲጨምሩልኝ እሺ ልጅ አለህ እናት አለ እንደው አንተ ፈጣሪ እንደው ልጅ ያውጣ። አሜን። እንደው ልጅ ያውጣ። ተባረክ ብሩክ ልጅ ያውጣ ፈጣሪ። ውላችሁ ግቡ፣ ውላችሁ ግቡ። እግዚአብሔር ይስጥልኝ። አሜን። እስከ ዘላለም የማይረሳ እስከሞት ድረስ አጠቃላይ እማዬ 18000 ብር ናት። እሺ እሺ እናትዬ። አረ ይሄ በቃ ነበር። አረ ይሄ ብቻ በቃ ነበር። እስቲ ዋው ደስ ሲል እኛ አይደለንም እሱን ያደረግንልዎት። እሺ እሺ። መንበረ ማርያምና ገብረ መድህን ይባላሉ። እነሱን ይመርቁልን። እኛ እርሱ ያሉትን እናጠይቁ እየተባለ እንላካለን። እነሱን ይመርቋችሁ። አዎ እናንተ ታቀሩት ነው ትላቁ ነው የሰጣችሁን። አደራው ሙላችሁ ግቡ። አሜን። እሰጥስ ይስጥልኝ። አሜን። እግዚአብሔር በረከት ያወርድልኝ። አሜን። እንደው ባቆማችሁበት እንደው እችንን እንደው ሳይለውጥ እንደው እግዚአብሔር እንደው እችን እድሜያችሁ ቆይታችሁ እድሜ ተንጀራ ይስጥልኝ እናቶች። አሜን። አክባሪ ይስጥልኝ። እንዲህ ዓለም በዓለምም አይቼም አላውቅም። እግዚአብሔር እንደው እኔም እንግዲህ አቤቱ እያለሁ እንደው ቁሜ ስለምን ነው የምኖር እንግዲህ እንደው ቀጥ እንግዲህ እንዲህ ዓለም የለ የመድኃኒዓለም። እሺ እኔ እናት እሺ ደስ ብሏችኋል? እንዲህ አለ አሁን እንዴት እየደርሽ እያልኩ ሀጅ ወዲያማ እንደው ማንስ አድርጎታል። መናኸሪያ ነው የሚሄዱት አይደል? አዎ። እናሳፍረውትና ይሄዳሉ። እሺ እሺ እናት እሺ። እግዚአብሔር ይስጥልኝ። እንኳን ደግሞ ለዚህ መኪና ላግኝቼ ደግሞ ለመሄድ ያምጣ። አሜን አሜን።
ዋው ደስ ይላል በጣም ደግነት ለራስ ነው እንደ መስጠት የሚያስደስት ነገር የለም ባይዘይ ስትሰጡ የሚሰማችሁ ትልቅ የሆነ ደስታ አለ እና ወንድሜ ለሰጠው እግዚአብሔር ይስጥ ለሰጡት እግዚአብሔር ይስጣቸው በጣም ደስ የሚል ደግነት ነው ግን እነሱ ደግሞ በጣም ነው ደስ የሚሉት እህትና ወንድም ናቸው እስከዚህ እድሜያቸው ድረስ ተደጋግፈው ተቃቅፈው ነው ያሉት እስካሁን እግዚአብሔር እነሱን የሚጠብቃቸው የዛሬ ቪዲዮቻችን እስካሁን ያያችሁትን ይመስል ነበር በአብዛኛው ቪዲዮ ፈታ ዘና ፏፈሽ እንዳላችሁ ምንም ጥርጥር የለኝም ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ እንዲሁም ቪዲዮ ከተመቻችሁ በታማኝነት ላይክ ማድረግ እንዳይረሳ በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ ሰላም ያገናኘን